አዳምጥና ነው አሳየኝ እኮ አዳምጠኝ። እሺ አሳየኝ። ኢማም ሻፊዒ እንዲህ ብሎ ተጠየቁ። ይሄንም ጥያቄ አንተ የጠየቀው ጥያቄ ኢማም ሻፊዒ ተውና ነብይ አያስፈልግም እያልኩህ ነው። ቁርአኑ በቂ አዳምጠኝ። ባይ ግለሰብ አትጥራ። ቁርአን ላይ ካለ አለ ስላል ቁርአን በፊት የእናንተን ድራማ እናንተ ዋሹ፣ እናንተ ቅጣፉ፣ እናዋርዳችኋለን ብለናቸዋል አይደለ? እኛ ጀግና ነን። ያው ያዝንሽ ብልህ ነን ነው አይደለ? ማን ነው ብልሁ? እናያለን። ልጅቷ ምንድነች? ሙስሊም ነኝ እኔ ጥያቄ እየተፈጠረብኝ ነው እስልምና ላይ የሚል ሙሐመድ ላይ በተለይ ሙሐመድ ላይ ጥያቄ እየተፈጠረብኝ ነውና እሱን ትመልስልኛለህ ወይ ብላ ነው እየጠየቀችው ያለችው። እሱ ደግሞ ነው አንቺ ሙስሊም አይደለሽም ክርስቲያን ነሽ ስምሽን እንኳን እንትን አላልሽውም የሚል ንግግር ሲናገራት ይስተዋላልና አንዴ እንመልከተውና ሜቢ ፎይ ሐሳብ ካለ እዚህ ላይ ከዛ አይተነው እንቀጥላለን። ይላል ስምሽን ውስጥ ላይ ገብቼ ሳይው ማን ይላል ስምሽን ውስጥ ላይ ገብቼ ልጅቷ ይቺ ነች። ሰሚራ የሚል አካውንት ብላክ ፕሮፋይል ነው ያደረገችው። ይቺ ነች ሰሚራ ነው የሚለው እና ይቺ ነች ጥያቄ ሙሐመድ ላይ ተፈጥሮብኛል መጠየቅ እፈልጋለሁ ሙስሊም ነኝ ብላ የገባችው ማለት ነው። ሳይው ማን ነው ዘለቀ ከይቅርታ ጋር ዘለቀ ኦኬ ምንድነው ዩዘር ኔምሽ ዘለቀ ነው የሚለው እና ዘለቀ ማን ነው እያለ እየጠየቃት ነው። ባይዘ ዘለቀ ብቻ አይደለም የሚለው ከዛ በኋላ ስፔሊንጎች አሉ። እንግዲህ ልጁ ከስድስተኛ ክፍል ያቋረጠ ነው እስከ መጨረሻው እንኳን ማንበብ ያልቻለ ስለሆነ እሱን እንተዋለን ማለት ነው። እስከ መጨረሻው ማንበብ ማይችል ግማሹን ብቻ ነው ያነበበው የተማረው እስከዚህ ብቻ ስለሆነ ማለት ነው። ልጅቷ እንግዲህ ሰሚራ ነው የሚለው ዩዘር ኔማም ደግሞ እዚህ ጋር አለ። ሙስሊም ነኝ እኔ ጥያቄ ያለኝ ሙሐመድ ላይ ብላ ነው የገባችው። ዘለቀ ይላል ስምሽ ሙስሊም ነበርሽ? ይቅርታ የቱናሽ መጥቻለሁ። አሎ ወለካሎ አሎ ዘልዬ ዘለቀ ሜንተናንስ ማንሽ አሎ በትስላል ከዳ እንዝል ታህት በዚህ መጣችሁ ደግሞ በዚህ መጣችሁ ያስወጣት ወጣት ማለት ነው። በደንብ ነው የሚያውቁት። በቃ በእናንተ ቤት አራዳ ሆናችሁ ሰሚራ ብላክ ላይ ጽፋለ ከውስጥ ዘለቀ ይላል። ሄዳችሁ ቤት አሉት ምን ይሻላችኋል? ይህን ያክል ውርደት ቢያስ በውስጥ የምትቀይሩት የሙስሊሞችን ነገር ፖስቱ ከዚህ በኋላ ድረማስ ያቻው የሙስሊምንትን ፖስቱ ከውስጥ እሱን የሙስሊም እንደፖስተች እና እንዳልፖስተች ፎሎ የምታረጋቸውን ፎሎ የሚያረጓትን አሳያቸዋለሁ። ልጅቷ እናንተ ለራሳችሁ እንትን ትወስዳላችሁ ማለት ነው። ምን ያህል አጭበርባሪዎች ውሸታሞች እንደሆኑ ማለት ነው። የራሳቸውን ልጆች ክርስቲያኖች ናቸው እያሉ እያስወጡ ማለት ነው። ሙስሊም ነች እንግዲህ ልጅቷ ጥያቄ እንደዛ አይመስለኝም። ክርስቲያን ኢንቴንሽናሊ የተሰራ ሁለቱ ተነጋግረው ነው። ስሟን ዩዘር ኔሟን ዘለቀ ነው የሚለው ፕሮፋይል ኔሟ ደግሞ ሰሚራ ነው አይደለ? ስለዚህ እንዲህ ነይና ግቢ ከዛ በኋላ እንደዚህ በይ ውስጥሽን ገብቻ ይሆንና እንዲህ ብዬ ዝሻለሁ ከዛ በኋላ ትወጫለሽ ከዛ ወዲያ እንደዚህ እናደርገዋለን። እኛ ቤት ምን እናደርጋለን ካያችሁ ሉክ ቼክ እናደርግና አካውንታቸውን እስልምናን ማይወክል አይነት ፕሮቴስታንት እንኳን ከሆነ አዋርደን እንሸኘዋለን አይደለ? እነሱ ግን የረደኛ ማምጣታቸው ነው። እንዴት እንደሚጠለዙ እናየዋለን። ቀጥል። ከዛ ደግሞ አትሳሳቱ። ከላይ ሰሚራ ብለሽ ከውስጥ ዘለቀ ይላል ብለሽ ልክ መጥቼ ሳናግርሽ በታድርገሽ ትጠርሽ አላህ ይመስገን። በዚህ እኔ ያናቀለ መሆኑን ከመጽሐፍ ቅዱስ ልጅቷ በሁለተኛ አካውንት መጣች። ተምሬ ሁለተኛ አካውንቷ ማን ነው? አሁን ደግሞ ቴምር ነው የሚለው ያ ቴምር አበራ። ኦኬ እንደዛ ትገቢያለሽ። አሁን ደግሞ ሁለተኛ አካውንት እንዲዘሽ ትመጫለሽ ነው ታርጌቱ። እናሳያቸዋለን እሱን እንዴት እንደምናፈርሰው። ዋይድ በጣም ብልሆች እንደሆነ እንድታውቂ ዘንድ ብቻ ሌላ ነገር አይደለም። ዋና ታርጌቱ ምንድነው? ባለፈው እዚህ ብለናችኋል። እኛ በፊት የእናንተን ድራማ እናንተ ዋሹ፣ እናንተ ቅጣፉ፣ እናዋርዳችኋለን ብለናችኋል አይደለ? እኛ ጀግና ነን፣ ያው ያዝንሽ ብልህ ነን ነው አይደለ? ማን ነው ብልሁ? እናያለን።
ምንድነው? ችግር የለውም። ክርስቲያን ነው ገዝ ያገሽን ጠይቅ እኮ ጥያቄው መመለስ ነው። እንትን የለውም። እኔ የምነግርህ ነገር ሙስሊም ነኝ። እኔ ሙስሊም ነኝ። አሁንም እኔ የምፈልገው ምንድነው? አንደኛ በመጽሐፍ ቅዱስ ላይ ከኔ በኋላ የሚመጣ ነብይ አለ የሚለው ነገር ሙስሊም ላይ ያልሽ ወይንስ ጆሮዬ ነው? አዎ ነኝ። አርካኑ ሱራ ስንት ናቸው? ሱራት ሰግጃለሽ? ሙስሊም ናት የጠየቀችው ጥያቄ። እሷም ደግሞ ምን ነበረ? መጽሐፍ ቅዱስ ላይ ከኔ በኋላ መሐመድ ይመጣል ብሏል ኢየሱስ። ኦኬ እሺ ቀጥል። ስድስት ናቸው። አርካኑ ሱራ ስድስት ናቸው። ይስቀርታ ላይ ባሉ እሺ አርካኑ ውዱ ስንት ናቸው? አሁን እኮ እሱን እኮ መጠየቅ እንትን አይደለም ነገር የጠየቁትን ጥያቄ መመለስ ነው። ስድስት አይደለም አጭር ነው። ትክክለሽ አርክሽ ጥያቄ መመለስ ነው አሁን እንጂ ጥያቄን አሁን ይሄ ማወናበዱ ምንም እንትን የለውም። እኔ ሙስሊም ነኝ። ሙስሊም እንዳልሆንሽ አገለጥኩሽ በአንድ ጥያቄ ማለት ነው። አርካኑ ሶላት ስንት ናቸው? ስድስት ስለሽ ስድስት ማጭበርበር አልተሳካም። ያው አሁን ወደ ጥያቄሽ ነበረብኝ ስለሆነ ልንገርህ። ጥያቄ የተፈጠረብሽ ነገር የለም። ሙስሊም እንዳልሆንሽ አጋለጥኩሽ በአንድ ጥያቄ። አሁን ወደ ጥያቄ ግን ዝም ብለሽ አስረዳኝ። አሁን ስለ ነብዩ መሐመድ ነብይነት ጥያቄሽ ምንድን ነው? እኔ እንድታስረዳኝ እፈልጋለሁ። አይ አንድ ነብይ ደግሞ አልጨቃጨቅም። ሌላም ጥያቄሽን ጠይቂያለሽ እኮ ሁሉም ተረዳሁ። እዚህ አንድ ጥያቄ ማለት ነው። አሁን ወደ ጥያቄ ጥያቄሽ እኔ አሁን ማለት ነብዩ መሐመድ በትክክለኛ አላህ መላእክተኛ ለመሆናቸው ጥያቄ እንትን እያለብኝ ነው። ያ ልጅቷ ይሄን ነው የጠየቀችው። የራሱን ሚስት እንግዲህ በድራማ የዘረረ ብቸኛ ኡስታዝ ማለት ነው። የራሱን ሚስት ድራማ አሰርቶ የዘረረ ኡስታዝ መሆኑን በዚህ እንድታዩ ትፈልጋለሁ። እንግዲህ የመጀመሪያ የገባችው መካ ብዙ ጊዜ ኡምራ ሰርቻለሁ አለኝ ቪዲዮ ለራሱ ዩቲዩብ ላይ የለቀኩት ከ3 አመት በፊት ሄጃለሁ። አዎ ኡምራ ማርገሽ ነበር። ያንን ጥቁር ድጋይ ተመሻሻላችን ጥቁር ድጋይ እንዴ ስንት ተጋፍቼ መሰልህ እሱን ለመንካት ከስንት ሰው ጋር ተጋፍቼ። ኧረ ስትጋፊ ማየት ዩቲዩብሽ ላይ አለ። ዩቲዩብ ላይ አለ። አዎ ቆልፌው ነው እንጂ ፕራይቬት አለ። ማየት አለብኝ እሱንም ስትጋፊ ማየት አለብን። እኔስ ያ እንኳን ከዛ ድንጋይ ለመሳም እዛ ድረስ ገንዘብ ከፍሎ ከመጋፍ አገላገለሽ። አሜን አሜን። መልካም በደንብ አስተውሉ። ያ ከባርነት ወደ ልጅነት አምጥቶናል። በደንብ አስተውሉ። ነገር ሁሉ መጽሐፉ ምንድነው? ለነገር ሁሉ አብራሪ ነው ከተባለ ሌላ አብራሪ ያስፈልጋል። ጠበሪ የሚባል ሰውዬ ያብራራል ኃይልም ፔሬድ እንደዛ ይላል ምትል ከሆነ ሌላ ያብራራ ይላል ምትልታለ ማምጣት የሚጠበቅብህ አንተ ነህ። ይሄንን ቁርአን ያነበበልህ እሱ ስለሆነ ማለት ነው። ቀጥል። እኔ ቲቢያን ለኩል ሸይ ለሁሉም ነገር የተብራራ ነው ላለው አይደለም ሙፈሲር አምጣ ያልኩ። ለዛ ነው ያልጠየቅኩህም። የጠየቅኩ ሌላ ነገር ስላበላሸ ነው። ሌላ አንቀጽ ውስጥ ገብተህ ስላበላሸ ምንም አላበላሸው እና እኔ ጠየቅኩ ደግሞ ለነገር ሁሉ አብራሪ ነው ነው። አዳምጠኝ ልጨርስሽ። ቀጥል። ጥያቄ ምንድነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ሁሉንም ነገር አብራርተነዋል ብሏል። ያን ካለ በነገራችን ላይ ይሄን ጥያቄ ኢማሙ ሻፊዒ ራሳቸው ዳሩን ላይ ቁጭ ብለው ከዕባ ላይ ኢማም ሻፊዒ ማን ነው? ቆይ ሰንበዲ አትጥቀስ። ኢማም ሻፊዒ ቁርጡቢ ጠበሪ አያስፈልጉም እያልኩ ነው። ቆይ ቁርአን ላይ ነው ቆመህ ማውራት ያለብህ። ኢማም ሻፊዒ ኢማም አንበሊ እንደዚህ ያሉ፣ ማሊኪ እንደዚህ ያሉ እነሱ አያስፈልጉም ነው ያወራው። አዳምጠኝ እንጂ ኢማም ሻፊዒ የሚባል ናናና ከፍ በል። ኢማም ሻፊዒ የሚባል ቁርአን ላይ ሊያሳየኝ ነው አይደለም። አዳምጥ ጥቀስ ክፍተው ምዕራፉን ኢማም ሻፊዒ የሚባል ቁርአን ላይ ያሳየኝ። ሰው ያዳምጥ እንጂ ንጽጽር አቆማለሁ። ንጽጽር አቆማለሁ። አሳየኝ እኮ አዳምጠኝ። እሺ
አሳየኝ። ኢማሙ ሻፊዒ እንዲህ ብሎ ተጠየቁ። ይሄንን ጥያቄ አንተ የጠየቀው ጥያቄ ኢማም ሻፊዒ ተውና ነብይ አያስፈልግም እያልኩህ ነው። ቁርአኑ በቂ ነው። አላመጣልህ ነው። አዳምጡኝ። ግለሰብ አትጥራ። ቁርአን ላይ ካለ አለ ስላል ቁርአን ላይ ክፈተው። ኢማም ሻፊዒ አንተ እኮ ደግሞ ፍጹም አንተ ፍጹም እንዳይላል ያው ተሳስተህ ካወራ እዛ አለኝ። ለዛ ነው። አረ ችግር የለም እኔም አልለቅም ዛሬ አብሽር። እና አላህ Subhanahu Wa Ta'ala ቁርአን ላይ ትቢያን ለኩል ሸይ ለሁሉም ነገር አብራርተነዋል ብሏል። አላህ አብራርቶታል እዛው ቁርአን ላይ። መልእክተኛውን ተከተሉ ብሏል። ያልተብራራለ መልእክተኛውን ተከተሉ ብሏል። ተናግሯል። በመልእክተኛው በኩል የመጣ በአጠቃላይ ቁርአን ላይ የተብራራ ነው። ምክንያቱም መልእክተኛውን የምትከተለው ምንድነው? እሱ እዞልህ የመጣውን እንዲሰጥ ነው ጃሲድ። ስለዚህ ሁሉን ነገር ካብራራ ደጃል የሚባለውን እንዳብራራ ማስረጃ አንጣ። ኢማም ሻፊ ምናምን አትበለኝ። ትናንትና የመጣ ሰውዬ ትናንትና ስለመጡ ሙፈሲሮች አለም ጥያቄ ችግር የለም። እኔ ስለ ኢማም ሻፊ ላውራ የነበረውን አላስጨረስከኝም እንጂ ስለ ቁርአን ነው ማስረጃ ከቁርአን ልሰጥህ ነበረ። እሳቸው የተናገሩት አይዋ እና ኢማሙ ሻፊ ሐራም ላይ ቁጭ ብለው አንድ ሰውዬ ስለ ሻፊ አታወራኝ እንጂ ኢማም ሻፊ ትናንትና የመጣ ሰው ነው። አገባኝ ስለሱ ቁርአን በቂ ነው እያልኩ እኮ ነው እየመገርካለሁ። ችግር የለም ቁርአን ላይ ኮሜንት እላለሁ። ሱረቱ ኒሳ ላይ አላህ ዋጢዑላህ ወዋጢዑ ረሱል አንተ እንዳልከው ወማ አታኩም ረሱል አላህ ይዞላችሁ ከመልእክተኛው ይዞላችሁ የመጣውን ተቀበሉ ማለት ከቁርአን ነው ካልከኝ አላህ ሱረቱ ኒሳ ላይ ዋጢዑላህ አላህን ታዘዙ ብሎ ከእንደገና ወአጢዑ ረሱል መልእክተኛውንም ታዘዙ ይላል። መልእክተኛውን የሚታዘዙት ከየት ነው? ሐዲስ ነው። መልካም ኦኬ አይልም ምክንያቱም ቆያዳም ላውጣልህ አዲስ ነው የሚል ሱረቱ ኒሳ 59 ላይ ቁርአን ቆይ አውቀዋለሁ እኮ ሱረቱ ኒሳ 59 መልስ 64 65 ቆይ አዳምጣ። አላህና መልእክተኛውን ታዘዙ ሲባል ሁለቱን አንድነት ነው የሚያመጣቸው። አላህ ነገረኝ እያለ ያንን ፍርድ ያመጣል ማለት ነው። ስለዚህ ሙሐመድን መታዘዝ ማለት አላህን መታዘዝ ማለት ነው። ያንን መልእክት ይዞት የሚመጣው እሱ ስለሆነ የግዴታ ሙሐመድን ስትታዘዝ አላህን ታዘዝክ ማለት ነው። ቁርአኑን ይዞት ስለሚመጣ ማለት ነው። ሌላ ነገር አይደለም። ለሱ ማስረጃ ማምጣት አትችልም። ማስረጃ ማምጣት አትችልም። ከቁርአኑ ለሚለው ማስረጃ ማምጣት አትችልም። ማስረጃ እሰጣለሁ። አያ መልእክተኛው ይዞ ቆይ እሰጣለሁ። መልእክተኛው ዞል የመጣውን ማንኛው ጣልቃ ትግቢ። ቆይ አንዴ ጣልቃ ትግቢ። አንዴ ክፈትልኝ ክርስቲያን ጣልቃ ትግቢ። አንቺ ሱራ 75 አንዴ ክፈትልኝ ቁጥር 16 ጀምረ ሉክ ቅድሚያ ሂንቱ በደንብ ይግባችሁ። ቁርአኑን ለሙሐመድ ይሰጠዋል አላህ። የሙሐመድ እንዴት ነው የሚታዘዙት? እሱ ያነብላቸዋል። ማብራራቱ ያላ ይሆናል። አላህ ለሙሐመድ እንዲነበብ ያደርግለታል። ሙሐመድ ደግሞ ምንድነው ያነብላቸዋል። ለዛም ያነበው መታዘዝ አለባቸው። አብራሪው ግን ማን ይሆናል? አላህ ነው የሚሆነው፣ ሙሐመድ አይደለም። ኢቭን ሙሐመድ አይደለም ሙፈሲሮች አብራሪው ሉክ አይደለም ሙፈሲሮች ሙሐመድ እንኳን የማብራራት ስልጣን የለውም። ያብራራው ማን ነው ማለት ነው? አላህ ነው። እንደዚህ ይላል በእርሱ ቁርአንን ንባብ ልትቸኩል ምላስን በእርሱ ላይ አታላውስ። ከፍ አድርገው። በልብ ውስጥ መሰብሰቡንና ማንበቡ በእኛ ላይ ነው ነውና ባነበብነውም ጊዜ ንባቡን ተከተል። ምን በል ንባቡን ተከተል። ከዚያም ማብራራቱ በእኛ ላይ ነው። ማብራራቱ በማን ላይ ነው? በእኛ ላይ ነው የተባለው። በማን ላይ ነው ወንድማችን? ማብራራቱ በማን ላይ ነው? እና علينا بيان በእኛ ላይ ነው ማብራራቱ። ቀጥል። ማንም ያብራራው? አላህ ያብራራው ማን ነው? ማንበቡስ ማንም ያነበው? ثم قرأناه فإذا قرأناه በቀራነውም ጊዜ ፈተቢ ቁርአነህ ቁርአኑን ተከተል። ነብያችን ሰለላሁ ዐለይሂ ወሰለም። ኦኬ። ስለዚህ ነብይ ያነብላችኋል ከተነበበለት። ማብራራቱ ግን የማን ነው? ያንማ እኮ ቁርአን ላይ በሌላ አያ ላይ ግልጽ አድርጎልሃል። ወበየናሁ ብሏል። ቲቢያን ለኩል ሸይ ብሏል። ማብራራቱ የማን ነው? በዛ እኮ አልተጣላንም። ጎበዝ። ስለዚህ ነብይ ምንድነው እሱ? ያንን አላህ ቁርአንን ስላብራራ እኮ አልተጣላንም። እኔ እናንተ አላህ ቁርአንን ስላብራራ አልተጣላንም።
የተጣላ ነው። እሱ የምትታዘዘው እንዴት ነው? እሱ ጋር አዳምጠሽ። እሱ የምትታዘዘው እንዴት ነው ታዲያ? ያነብልሃል። ያንም ያነብልህን አሜን ብለህ መቀበል መታዘዝ ነው። እሱ የሚል ነብይን ታዘዝ ማለት ሐዲስ አትከተሉ የሚል የለም። አንተ አሁን ልታመጣልኝ ፈልገው ነብዩ ይዞላቸው የመጣውን አትከተሉ የሚል ሐዲስ አትከተሉ የሚል ነው። እሰጣለሁ ከቁርአኑ ማለት ነው። እሰጣለሁ። ጎበዝ፣ በደንብ ተስማምተናል። አሁን የመጀመሪያው አርጉመንታችን አለቀ ማለት ነው። ማብራራቱ መሐመድ የሚጠበቅበት ኃላፊነቱ እሱን ተከተሉ የተባለው እንደሚያነብላቸው ነው። ማብራራቱ ደግሞ ራሱ መሐመድ እንኳን ማብራራት ስልጣን የለውም። ማብራራቱ ከማን ነው? ካላህ ስለሆነ። ስለዚህ ሰንበዲ እኛ እኮ ሐዲስ ቁርአንን ስለ ማብራራት አይደለም እያወራን ያለ ነው። አንደኛ ቁርአንን ስለ ችግር የለውም ልስጥ ችግር የለውም። ሱራ 6 114 ክፈትልኝ። ሆነ ያጭበረብራል። አጭበርባሪ ይታርጊ አንዴ። እርሱ ያ መጽሐፉን የተበራራ ሆኖ ወደ እናንተ ያወረደ ሲሆን ከአላህ ሌላ ዳኛ እንፈልጋለን በላቸው። ከአላህ ሌላ ዳኛ ትፈልጋለህ ወንድማችን? ዳኛው ከአላህ ሌላ ዳኛ ትፈልጋለህ? አንፈልግም። ምን አገናኘው? ይሄ ነው የምልህ ከጠየቁት ጥያቄ ጋር። ፌሬጅ አዲስ አያስፈልግም። ስለ ዳኛ እኮ ነው እያወራ ያለው። ስለ መጽሐፉ መብራራት አንተ ቁርአኑ ወደ አረበኛው መልሶ ባይ ስለ መጽሐፉ መብራራት እያወራን ስለሆነ አዳምጠው። ከላይ መጽሐፉ ምንድነው? አዳምጠው። ሌላ ሐዲስ ያስፈልጋል አልከኝ፣ አያስፈልግም አልኩ። ማስረጃ አንተ አልከኝ። መጽሐፉን ሌላ የሚያብራራው አያስፈልግም። ምክንያቱም ከአላህ ሌላ ዳኛ አብራሪ ስለሌለ። አዳምጠኝ። በራስህ አረንቋ ውስጥ ከተሃል። በመጀመሪያ ምን አልክ? አዳምጥ ልመጣልን እና ምን አልክ? ثم إن علينا بيان በእኛ ላይ ማብራራቱ ብሏል አልክ። አዳምጥ እንጂ ማብራራቱ በእኛ ላይ ነው ብሏል አልክ። አላህ ሱብሓነሁ ወተዓላ ራሱ እኮ ነው ሱረቱ ነህል ላይ አንተ አሁን ነብይ አላህ ሱብሓነሁ ወተዓላ ለነብያችን ሰለላሁ ዐለይሂ ወሰለም ቁርአን ያብራራል። طيب ተስማማን፣ እሱም ብሎታል። ثم إن علينا بيان ብሏል። ግን ሱረቱ ነህል 44 ላይ ብትገባ ምን ይላል አላህ ሱብሓነሁ ወተዓላ? وأنزلنا إليك الذكر ቁርአንን በአንተ ላይ አወረድን ምን ይላል? لتبين للناس የተነበበውን ለሰዎች ልታብራራ ማን እዚህ ኢለይሂም አዳምጠኝ። የተከፈተውን አንብብ። ቆይ ልጨርስና ወደሱ እመጣለሁ። እሱ ላይ ምላሽ እሰጥሃለሁ። የተያዘ ስለሆነ ነው ከዛ አይነሳ ያለው። አዳምጠኝ። ቆይ ልጨርስና ወደሱ አንብብ። እየከፈትክ ነው የምታወራው። ዝም ብሎ አታወራም። ዝም ብለህ ስላወራ ቁጥር እየሰጠው የተከፈተውን አንብብ። ለማወራው እንዳለ ቁጥር እየሰጠው አንብብ። ቅድሜን እመጣለሁ አልኩህ እኮ እሱ ጋር ከእሱ ጋር የተያዘ ስለሆነ ነው በኋላ